በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችንም ጋር ይሁን። ውድ የተወደዳችሁ የቅዱስ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ ከማህበረ ተዋሕዶ ዘኦርቶዶክስ የኪነ ጥበብ ክፍል በ2012 ዓመተ ምህረት እየተዘጋጀ ወደ እናንተ የሚቀርብላችሁ መንፈሳዊ ተከታታይ ጭውታችን ነው። ርዕስ ቃልህ መጽናኛ ነው። ቃልህ መጽናኛ ነው። መንፈሳዊ ጭውት ክፍል 12 እነሆ። ቃልህ መጽናኛ ነው። አዘጋጅ በላይነሽ እህተ ኢየሱስ። ተዋንያን ቤተልሔም እንደ መሰረት፣ ቃል ኪዳን እንደ ነጻነት፣ አበሻ እንደ አስቴር፣ እማዋይሽ እንደ አበበች፣ ሰላማዊት እንደ አልማዝ፣ ትዕግስት እንደ ብሌን፣ ብሌን እንደ አበባ ናቸው። ቃልህ መጽናኛ ነው። መንፈሳዊ ጭውት ክፍል 12 እነሆ። ቃልህ መጽናኛ ነው። ሰላም ለእናንተ ይሁን እህቶች፣ እንዴት ናችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። እግዚአብሔር ይመስገን እህታችን፣ አሜን። እንኳን አብሮ አደረሰን። አሜን እህቶቼ፣ ጾሙን በሰላም አስፈታን። ደግሞ በየሀገሩ ላይ ያለውን ቁጣ ከእኛ ያርቅልን። አምላክ ይታረቀን። አዎ በእውነት እርሱ ይታረቀን። በሉ አሁን ወደ ትምህርታችን እንሂድ፣ እንጀምር። አቤቱ ቅጣኝ፣ ነገር ግን አታዋርደኝ። እግዚአብሔር ፍቅር ነው፣ መሐሪ ነው፣ ይቅር ባይ ነው። ፍቅር ይቆጣል ወይ? ይቅር ባይስ ይቀጣል ወይ? ብዙዎቻችን ስለ ክርስቶስ ሲነገረን መሐሪነቱና ፍቅሩ ብቻ ቢነገረን አንጠላም። ጨርሶ የማንፈራው እግዚአብሔርን እንፈልጋለን። እንዲህ አታድርግ የሚለን ሲመጣ አትፍረድ እንላለን። ቆይተን ግን የሰማዩን ዳኛም አትፍረድ ማለታችን ይቃጣናል። ቅጣት የሌለበት ክርስትና እንሻለን። ልቀጥል። ይህ አይነቱ ክርስትና ጣፋጭ ክርስትና፣ የስኳር ክርስትና ይሉታል። ምንም ምሬት የሌለበት ሁሌም ማርማር የሚል ህይወት አድርገው ክርስትናን የሚሰብኩ ብዙዎች ናቸው። አይዞህ፣ ብትታመም ትፈወሳለህ፣ ቤትህ ይሞላል፣ ቀዳዳ ይደፈናል፣ ብትበድል አትቀጣም ብቻ የሚሉ ስብከቶች የስኳር ክርስትና ስብከቶች ናቸው። ይህንን ብቻ የሚጮሁ ሰዎች ክርስቶስ የምድር ጨው ናችሁ ያለውን ትተው የምድር ስኳር ለመሆንና ዓለምን ለማስደሰት የሚፈልጉ ናቸው። በእርግጥ እግዚአብሔር ይቆጣል። አዎን ይቆጣል። እንዲህ ይላል መጽሐፍ፣ እግዚአብሔር ቀናተኛና ተበቃ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል። በቁጣው ፊት የሚቆም ማን ነው? የቁጣውንም ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱም የተነሳ ዓለቶች ተሰነጠቁ። ትንቢተ ናሆም ምዕራፍ 1 ከቁጥር 1 እስከ 6። ከቁጣው የተነሳ ምድር ትንቀጠቀጣለች፣ አሕዛብም መዓቱን አይችሉም። ትንቢተ ኤርምያስ ምዕራፍ 10 ከቁጥር 10። እኛ በቁጣህ አልቀናልና በመዓትህም ደንግጠናልና። መዝሙረ ዳዊት ምዕራፍ 90 ከቁጥር 7።
እግዚአብሔር በተቆጣ ጊዜ የሚመስለው የለም። ቅዱሳን የቁጣውን መጠን ስለሚያውቁት በትህትና ይለምኑታል። ይሁንና መጽሐፍ ቅዱስ ስለ እግዚአብሔር ቁጣ ደጋግሞ ቢነግረንም አንድ ሌላ ደስ የሚያሰኝ ነገርም ነግሮናል። የእግዚአብሔር ቁጣው ለዘላለም አይደለም፣ ምሕረቱ ለዘላለም ነውና ይላል እንጂ ቁጣው ለዘላለም ነውና አይልም። የእግዚአብሔር ቁጣ ጊዜያዊ ነው። መሐሪ ነኝና ለዘላለም አልቆጣም። ትንቢተ ኤርምያስ ምዕራፍ 3 ከቁጥር 12። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። መዝሙረ ዳዊት ምዕራፍ 29 ከቁጥር 5። ጌታ ለዘላለም አይጥልም፣ ቢያሳዝንም እንደ ምሕረቱ ብዛት ይራራል። የሰው ልጆችን ከልቡ አያስጨንቅም አያሳዝንምም። ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 31 እስከ 33። ነቢዩ ኤርምያስም አቤቱ ቅጣኝ፣ ነገር ግን አታዋርደኝ፣ በመጠን ይሁን እንጂ በቁጣ ይሁን ብሎ ተለማመጠ። ትንቢተ ኤርምያስ ምዕራፍ 10 ከቁጥር 24። አንድ ሰዓሊ በጣም ብዙ ደክሞ የተጠበበበትን ስዕሉን የፈለገ ቢበሳጭ ለረጅም ጊዜ ያንን ስዕሉን ለመሳል የተጠበበበትን ጥበብ አስቦ ስዕሉን ወደ እሳት አይጨምረውም። አባ ጊዮርጊስ ዘጋስጫ እንዲህ ሲል ይለምናል። ሰዓሊ ስዕሉን ያጠፋል ወይ? ጌታ ሆይ እኔን ስትፈጥር የተጠበብክበትን የቀደመ ጥበብህን አስብ እንጂ አስበህም ማረኝ። ያጠፍኦኑ ለስዕሉ ሰዓሊ ኪነተከ ዘትካት ሀሊ። ይቅርታውን በንስሐ ለሚለምኑ ሁሉ ምሕረቱ ቅርብ ነው። በቀኝና በግራ ወንበዴዎች በተሰቀሉበት በዕለተ ዓርብ በግራ የተሰቀለው ወንበዴ ሲሰድበው ጌታ መልስ አልሰጠም። በቀኙ የተሰቀለው ወንበዴ ማረኝ ሲለው ግን ካፉ ተቀብሎ በገነት ትሆናለህ አለ። ቁጣው የራቀ ምሕረቱ የበዛ እርሱ የራበው ሰው ለምን